ቆንጆ ሰላሜን በልሃ ደስታዬን በልሃ ኩራቴን በልሃ እምነቴን በልሃ ሕይወቴን በልሃ የፍቅርህን ውሃ ጋይስ እንደምን አላችሁ? ዛሬ እንግዲህ ገብርኤል ነው እንደምታውቁት ማለት ነው። ጃም አምሮባታል፣ ፏ ብላለች። ያው እኛም ማች አድርገናል በምንችለው አቅም። ጂንስ ባረግን የታችኛው ነጭ ሱሪን አጥቼው ነው። አሁን ወደ አዋሳ እየሄድን ነው ማለት ነው። መኪና እየጠበቀን ነው ታች። የሚገርም ቀን ነው የሚሆነው። ተከታተሉን፣ ትወዱታላችሁ። ጃኒ በጣም ጓግታለች። ቢከስ ስለት ማስገባት አለባት አይደል? ስለቴ ደግሞ ደርሶልኛል። ስለቱን ለማወቅ ነው በጣም ጓጉቻለሁ። ምን እንደሆነ ጠይቂያት ንገሪኝ ብያት አትሰማም። አሚና አትነግረኝም። ዛሬ ትነግረኛለች። ስለዚህ ዛሬ እኔ ጓጉቻለሁ በጣም። ተከታተሉን እሺ። ወዳችኋለሁ። እንኳን አደረሳችሁ። ሰላም ጋይስ እንዴት ናችሁ? ዛሬ የአዶናይን ቻሌንጅ እንቀላቀላለን። ቻሌንጁ ምንድነው? ዛሬ 20 ቪዲዮ ፖስት አደርጋለሁ። እስኪ እንፖስታለን 20 ቪዲዮ። ታሳኪዋለሽ። ገና እኮ አሁን 6 ቪዲዮ ምናምን ለቀሻል እና 20 ቪዲዮ ፖስት ለማድረግ አስቤያለሁ እና ቻሌንጅ ተቀላቅለናል። እንዴት አባሽ ነው ሴት የመሰልሽው? በቃ የኔ ሴት ጋይስ አዋሳ ደርሰናል። አዋሳ ቤሌማ ሲዳማ ደርሰናል። አሁን ወደ ቸርች ልንሄድ ነው። ቦርሳችን ውስጥ አስቀምጠን ተከታተሉ። እንዴት አባሽ ነው ያማርብሽ ዛሬ። አንተ ራስ ተረጋጊ ጃኒ ተረጋጊ። አንተ እንደዚህ እንደሆነ አምሮብሻል። ሲሪየስሊ በጣም በቃ አንተ ላፍር ነው እንዴ? Beautiful Ethiopian girl. Look at you, so fucking hot, sexy. I swear to God. Thank you so much. ምንም ቃላት የለኝም የኔ እናት። እና አሁን ልንወርድ ነው እንግዲህ ቤተክርስቲያን ደግሞ እንሄዳለን አይደለ? አሁን ቸርች እንሄዳለን። አዎ በቃ ቻው። አንተ ዝጋው። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። እንኳን አደረሳችሁ። ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቀርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ወዳችኋለሁ። I love you so much። እንደኔ ስለታችሁ ደርሶላችሁ ሂዳችሁ ለማመስገንና ለመክፈል ያብቃችሁ። አሜን በሉ። አሜን በሉ። በደምብ ከልቤ ነው እግዚአብሔርን ተናል። እንግዲህ ወደ ቅዱስ ገብርኤል አዋሳ ማለት ነው። ጃኒ ለመውረድ በዛ እየታገለች ነው። ያምራላ በጣም ያው ስለቷን ይዛ መታለች። እንገባለን ነው ሊያዝልሽ እንዴ ወይስ ይዟልሽ? ራስሽ ስታምሪ ፍልቅልቅ ነሽ። በጸልየን እዚህ በስማም ብለን እንግባ። በስማም ፍስኩት
ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ገብርኤል ማርያምን አበሰራት። ተቀበሉ ወደዚህ ሁላችሁ። ወንድ ልጅም ትወልጃለሽ ሚካኤል መልአክ በክንፉ ከለላት። የሰማይ መጋረጃውም ሸፈናት። ንጽሕት ናትና በድንግልና መንግሥት ትምጣ ቃል በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ሁላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን መንግሥት ያንተ ናትና ኃይል፣ ምስጋና እመቤታችን ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽም ድንግል ነሽ፣ አሸናፊ እግዚአብሔር እናት ክርስቶስ ሁሉ ባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችን ያስተሰርይልን ዘንድ ይቅርታ ሲያምር በጣም አፈዝሽ ደግሞ በጣም ጎበዝ ነች። ያዝልሽ ሲያምር ድምጿ እንደምን አለ ወንጌል አላፊ ነው። እንዴት ነህ? ደህና ነህ ወይ? አለን ጋይስ። አሁን እንግዲህ ስናክ እየገዛን ነው ለመንገድ ማለት ነው። 4 ሰዓት መንገድ ነው።
ሰው ባይዘው ጃኒ ስናክ አትወድም። ምንም የጣፋጭ ነገሮች አትወድም። ጤነኛ ነች የኔ ሚስት። አይ እንዴት ናችሁ? ሰላም ነው? እስኪ ትኛሻ እነዚህ ጃኒ የምትወደው ጁስ ደግሞ እዚህ ጋር አለ። ይሄ እኔ የምወደው ነው። እሷ የምትወደው አለ። ዘይቱን ነው። ዘይቱን አለ። ይታለ ዘይቱን የለም ችግር የለውም። አፕል ወስድላታለሁ 2 ይሄ ከዛ ደግሞ ይሄን ወስድላታለሁ ፒች። እኔ የመረጥኩላት ምግብ ተመልከቱ። ጣፋጭ ነገር አትወድም ጃኒ። ለመጀመሪያ ጊዜ እየቀመሰችው ነው። ትወጂዋለሽ ካሁን በኋላ አልኳት። ቀመሽውና ከፊቷ ታያለሽ። ስፓይሲ ካልሆነ አልበላም። በቃ እናያለን አልኩሽ። ታውቂኝ የለን ፊቷ ላይ ነው የምታዩት እንዴት እንደማቀጠው። እንዴት ነው? ስፓይሲ አይደለም ግን ጫዋለው። እሷ አጣቅሱልሃል። ይጣፍጣል ግን ቆመተው አንቺ ሙሽሪኛት አንቺ አይ ማለት አባቱ መተው ማስከም አትጨምሽ። ጋይስ እንዴት አድርጋ እንደጨረሰችው ላሳያችሁ። የመጨረሻ ጊዜ እኔ ላሳይሽ። እና ቺፕስ አለች ብቻ ትንሽ ነው። ይኸው ይሄን ያክል እንደሚጠፍጣት ያወቁት እንደዚህ አድርጋ እንደጨረሰችው። ኧረ በስሙ እየበላህ አንተ Pringles. Oh sure. ኬንዳ ጋይስ ስሙኝማ፣ እኔ አማርኛ ያን ያህል ፈጠን ብዬ አላወራማ። ማለት አወራለሁ እኮ ግን በድንገት ሰው ማለት ነው እንኳን አደረሰ ካለኝ ከዚህ እንኳን አደረሰ አለኝ አይደለ? እዛ ነው የምጨርሰው። እንኳን አብሮ አደረሰን ማለት ነው። እግዚአብሔርን ና ፒስከን ያበለኝ እንኳን አደረሰ ብለህ እንደ ነው ስናልፍ ማለት ነው። ይኸው አለፍ በል እንኳን አብሮ አደረሰ። እዚህ መስማት ያቆማል ሰው። እንኳን አብሮ አደረሰን ማለት ፍዝዝ ነው የምለው። እዚህ ጋር እንኳን አደረሰ አለኛ እንኳን አብሮ አደረሰን ብዬ ለመጨረስ እዛ ጋር ነው የጨረስኩት። መስማት ያቆማል። እንግዲህ ያው እየሄድን ነው ከቆንጂቷ ጋር። እንዴት እንደሚሄድ አሳያቸው። ጫማ እንግዲህ እንዴ አንቺ ተቀደደብሽ። አዎ አይችልም። ይሄ ጫማዋ እንትን ነው ያማታልና መኪናችን የት አለ? መኪናችን የት አለ? ይሄኛው ነው። እናት ነይ እናት ጃ ጂጂጂጃ አይ ሄይ ቤቢ ጋል አቺ እንዴ ጃኒ እንደ ሰው ትሆኛለሽ ቀጣይ አመት እንዴ ምን ደምቲ ማ እንጠይቃቸው እነሱ ምን ታስባላችሁ ጋይስ? ምን ታስባላችሁ? ሰርፕራይዝ ይሁን እንዴ? አይ እንጃ። እስኪ ሰርፕራይዝ እናደርጋቸዋለን። ከሆነም ሆነ ካልሆነም አልሆነም ሲሆን ይሆናል ነው ነገሩ አይደል? ግን አንተ ድፍረት ኑሮውን ይፖስት ካረጋ እንደ እግዚአብሔርን እለዋለሁ። ማርያምን ምን ትሸልሚኛለሽ? ምን ትሸልሚኛለሽ? እናት እንትን ወሰደችው፣ ሜካፔን ወሰደችው። እግዚአብሔርን ወስገው ጋይስ፣ ውሻዋ ሜካፔን ወሰደችብኝ። ውሻዋ ነው ያልኩት። እንትን ጦጣዋ ሜካፔን ወሰደችው። ሚካኤልን ባኔ አላውቅም። በአፏን ይዘው የወጣችው በእናታችሁ የሆነ ነገር ይዛ ሄደች ከዚህ ጋር። ኧረ ጉድ ጋይስ እንደምንድን ነው ያልከው? እንደ ቻንድራ አመጣልሻለሁ። ብቻ ቻንድራ በይ እስኪ። አሁን ቻንድራ ኩሉን ይዛ እስኪ ኧረ ያጫት አጂ ወስደሻል። ቻንድራ በይ እንደገና ቻንድራ እንደገና ድገሚ አንዴ። ቻንድራ ከዚህ በላይ ስትሞትብኝ እንዴት አድርጌ እወጣለሁ? ቻንድራ በይ አንዴ እና ለያዝክ መውጣት አልችልም። ቻንድራ በይ። ኦ ቻንድራ ደርሰናል ሐዋሳ። አሁን ወደ ቸርች ልንሄድ ነው። ልብሴን ምናምን አስቀመጥኩኝ ሩሜ ላሳያችሁ። ዛሬ 20 ቪዲዮ ነው ፖስት ማድረገው እንዳልኩት። እንዴት ነው የሚያምረው! ደተው ሩም ስለ ሩም ዛሬ የምናወራው ጋይስ። እንደዚህ አበባ አድርጎ ነው የጠበቁት።
አቀባበል ያስጠላችኋል መቤቴ አድሙ ሃይ በስመ አብ የበከሰች መስል It's again it guys flower Hi Hi እንዴት ነህ አይ እኔ ነው ስታምር ማርያም ቆንጆ አረ ቻንድራ